ቴሌግራምን ገንዘብ ለማግኘት የተጠቀማችሁበት ካልሆነ ነፃ ገንዘቦችን እያጣችሁ ነው። ይህን ስላችሁ በስካም ወይም በሌብነት ማለት ያለ ትክክለኛ ገንዘብን በትክክለኛ ህጋዊ መንገዶች ስልካችሁን ብቻ በመጠቀም ከቴሌግራም ማግኘት እንደምትችሉ ልነግራችሁ ፈልጌ ነው። ትንሽ ግሩፕን ትልቅ ቻናልም ካላችሁ ቻናልና ግሩፕም ከሌላችሁ ቴሌግራምን ተጠቅማችሁ ገንዘብ የሚሰሩበት ብዙ መንገዶች አሉ። ለየት የሚያደርገው ደግሞ ሁሉንም ለመጀመርና ለመጠቀም ምንም አይነት ካፒታል አያስፈልጋችሁ። ሁሉም ሰው ኢንስታግራም፣ ቲክቶክ እና ዩቲዩብን ማሳደድ ላይ ያለ አንዳንድ ብልህ ሰዎች በድብቅ በሺዎች የሚቆጠሩ ገንዘብ ከቴሌግራም እየሰሩ ነው። እናም በዛሬ ቪዲዮአችን ቴሌግራምን ተጠቅማችሁ ገንዘብ የሚሰሩበትን 6 መንገዶችን አሳያችኋለሁ። አሁን ደብተርና እስክሪብቶአችሁን አዘጋጁና ቁጭ ብላችሁ እስከ መጨረሻው ተከታተሉ። ምክንያቱም በዚህ ቪዲዮ መጨረሻ ላይ ከማንም በላይ ቴሌግራም ላይ ገንዘብ እንድትሰሩና ርቃችሁ እንድትሄዱ የሚያደርጋችሁን ድብቅ ምስጢር እነግራችኋለሁ እስከ መጨረሻ ለሚያዩት ብቻ። አሁን ወደ ሴክሽኖቹ ልንገባ ነው። ዝግጁ ናችሁ? መጀመሪያ ቴሌግራም ከሌሎች ሶሻል ሚዲያ ፕላትፎርሞች በምን እንደሚለይ በትንሹ ልንገራችሁ። የመጀመሪያው ወጣ ያለ አልጎሪዝም የለው፣ ኦዲየንስ ጋር ድረስ በጣም ቀላል ነው። ሁለተኛው ደግሞ ክሬዚ የሆነ ኢንጌጅመንት ታገኛላችሁ፣ ምክንያቱም ሰዎች ቴሌግራም ላይ ቻት በማድረግ ረጅም ጊዜ ስለሚያሳልፉ። አሁን ወደ ገንዘብ ማግኛ ዘዴ ከመግባታችን በፊት ቴሌግራም ግሩፕ ወይም ቻናል ካላችሁ ለቻናላችሁ ወይም ደግሞ ለግሩፓችሁ መንበር ለማብዛት ያላችሁን አማራጮች ልንገራችሁ። የመጀመሪያው ቻናላችሁን ሶሻል ሚዲያ ላይ ፕሮሞት በማድረግ ነው። ለምሳሌ ጠቃሚ አፕ ሪኮመንድ አድርጋችሁ የቻናሉን ስም ብትናገሩ ወይም ደግሞ ምን ብለው ሰርች ቢያደርጉ ማግኘት እንደሚችሉ ብትናገሩ ሰዎች ያንን አፕ ፍለጋ ወደ ቻናሉ ይገቡና ተጨማሪ አፖችን ለማግኘት ጆይን ያደርጋሉ። አርጎላችሁ ያ ሶሻል ሚዲያ ላይ ፖስት የምታደርጉት ቪዲዮ ከታየላችሁ ወይም ደግሞ ፕሮሞት ያደርጋችሁበት ቪዲዮ ቫይራል ቢወጣላችሁ የቻናላችሁ መንበር እንደዛው ያድርግላችኋል። በአንድ ቪዲዮ ብቻ ከ0 እስከ 5000 መንበር ማግኘት ትችላላችሁ። ሁለተኛው ማስታወቂያ በማሰራት ነው። ብዙ ማስታወቂያ የምታሰሩበት ፕላትፎርሞች አሉ። ፕላትፎርሞቹ ላይ እንደ አድቨርታይዘር ናችሁ በመዝገብ ሌሎች ትላልቆች ቻናሎች ላይ ቻናላችሁን ፕሮሞት ታደርጋላችሁ። ይሄ ደግሞ ትንሽዬ መንበር ለማግኘት እንኳን ብዙ ገንዘብ ያስወጣችኋል። የሚከፍሉትን በዶላር እና በቶን ነው። እነዚህም በብር ስትገዙ በጣም ብዙ ብር ይሆናል። ይሄኛውም አማራጭ ላጣችሁ እንጂ ሪኮመንድ አይደረግም። 100% ቀላልና ሪኮመንድ እንደምትደረገው ወይም ደግሞ ፋስት ቻናላችሁን ግሮ የሚያደርግላችሁ ቻናላችሁ ሌሎች ሶሻል ሚዲያ ፕላትፎርሞች ላይ ፕሮሞት በማድረግ ነው። በእነዚህ መንገዶች የቴሌግራም መንበሮቻችሁን ወይም ደግሞ ሰብስክራይበሮቻችሁን ማሳደግ ትችላላችሁ። ሌላ መንበር ለማግኘት የሚጠቅመው የረሳሁት ሜቴድ ካለ ኮመንት ላይ አሳውቁን። ቴሌግራም ተጠቅማችሁ ገንዘብ ከሚሰሩበት 6 መንገዶች መካከል የመጀመሪያው ቻናል ወይም ግሩፕ ካላችሁ ቻናላችሁ ላይ ማስታወቂያ በማስተላለፍ ነው። ይህም ቻናላችሁ ላይ ለሰዎች ማስታወቂያ ያስተላለፋችሁ ገንዘብ የምታገኙበት ወይ ነው። ቻናላችሁ ላይ ማስታወቂያ እንድትላለፍበት ወይም ደግሞ ማስታወቂያ ለመስራት ነው የምትጠቀማቸውን 4 መንገዶችን ልንገራችሁ። የመጀመሪያው በፍራግመንት ነው። አብዛኞቻችሁ ፍራግመንትን ታውቃላችሁ። እዛም ላይ ማስታወቂያ ከፍራግመንት ወደ ቻናላችሁ እንድትላለፍ ምንም የምታደርጉት ነገር የለም። የማስፈልገው ሪኳርመንት ማሟላት ብቻ ነው የምጠብቅባችሁ። ምንም የምትቀበሉት ኦርደርም ሆነ ለራሳችሁ ፖስት የምታደርጉት ነገር የለም። ማስታወቂያ በራሱ አሁን በሚታዩት መልኩ ከስር ቻናላችሁ ላይ ልክ እንደዚህ ይገባል። ማስታወቂያ በታየ ቁጥር ይከፈላችኋል። ይከፈላችሁም እዛ የቻናላችሁ ባላንስ ላይ በቶን ይቀመጣል። ማስታወቂያ በራሱ መጥቶ የገባ ባላንሳችን ላይም ገንዘብ እንዲያስቀምጥልን ከኛ ምን ይጠበቃል? ወይም ደግሞ ሪኳርመንቱ ምንድነው ካላችሁ የመጀመሪያው ቻናላችሁ 1000 እና ከዛ በላይ ሰብስክራይበር ሊኖረው ይገባል። ሁለተኛው ደግሞ የሌላ ሰው ኮንተንት ፖስት ማድረግ አትችሉ ወይም ደግሞ የለባችሁ። የሰውን ኮንተንት ኮፒ እያደረጋችሁ ፖስት የምታደርጉ ከሆነ አይደለም 1000 100,000 ሰብስክራይበር እንኳን ቢኖራችሁ ቻናላችሁ ላይ ማስታወቂያ አይተላለፍም። ከዛ ፖስት የምታደርጉትን ነገር የቴሌግራምን ህግ የጣሰ ነገር መሆን የለበት። እነዚህን ካሟላችሁ በኋላ ቻናላችሁ ላይ ማስታወቂያ ይተላለፋል። ባላንሳችሁም ላይ ገንዘብ በቶን ይገባላችኋል። ሁለተኛው ፕላትፎርም telega.io ይባላል። ይሄኛውንም ፕላትፎርም የማያውቅ ሰው የለም ማለት ይቻላል። በጣም ታዋቂ ፕላትፎርም ነው። ይህም ቻናላችሁ ላይ ማስታወቂያ በማስተላለፍ ገንዘብ የምታገኙበት ፕላትፎርም ነው። ስለዚህ ፕላትፎርም እና ሌሎች በአርሲ ገንዘብ እንዴት እንደምትሰሩ የሚያሳይ ቪዲዮ በሰፊው ይሰራላችኋለሁ። አሁን ጀስት ከቴሌግራም ገንዘብ የምታገኙበትን መንገዶች ልንገራችሁ ብዬ ነው። ቴሌጋ.io ነው። ሶስተኛው በቴሌግራም አርስ ገንዘብ የሚሰሩበት ፕላትፎርም ከቴሌጋ.io ጋር የሚመሳሰል አድስሊ የሚባል ፕላትፎርም ነው። እሱም ልክ ለቴሌጋ.io ቻናላችሁ ላይ ማስታወቂያ በማስተላለፍ ገንዘብ የምታገኙበት ፕላትፎርም ነው። ትንሽ ለየት የሚያደርገው ነገር አለው። ስለሱ መጠቃቀም አንድ ላይ ቪዲዮ ሰራላችኋለሁ። አራተኛውና የመጨረሻው በቴሌግራም አድስ ገንዘብ የምትሰሩበት መንገድ ማስታወቂያ ማሰራት የምትፈልጉ በዚህ አናግሩኝ ብላችሁ ኮንታክታችሁን የቻናላችሁ ዲስክሪፕሽን ላይ በማስቀመጥ ነው። በዛ ሰዓት ማስታወቂያ ማሰራት የሚፈልግ ሰው ዳይሬክት እናንተን ኮንታክት በማድረግ ማስታወቂያ ያሰራችኋል። ይህን ስታደርጉ የራሳችሁን ፓኬጅ ታዘጋጃላችሁ። ለ24 ሰዓት ማስታወቂያ ስንት እንደምታስከፍሉ፣ ለ48 ሰዓት ማስታወቂያ ስንት እንደምታስከፍሉ፣ በሳምንት ስንት እንደምታስከፍሉ ምናምን ፓኬጅ ታዘጋጃላችሁ። አራተኛው ይሄ ነው። ስለዚህ ስለ ማስታወቂያ ወይም ደግሞ ስለ አርስ ሌላ ሰፋ ያለ ቪዲዮ ይሰራላችኋለሁ ብያችኋለሁ። እስካሁን
እስካሁን ስናወራ የነበረው ቴሌግራምን ተጠቅማችሁ ገንዘብ ከምትሰሩበት መንገዶች መካከል አንዱ ስለ አርስ ብቻ ነው። ቻናል እና ግሩፕ ካላችሁ በማስታወቂያ ብቻ እነዚህን ሁሉ መንገዶችን ተጠቅማችሁ ገንዘብ መስራት ትችላላችሁ። አንደኛው ቴሌግራምን ተጠቅማችሁ ገንዘብ የሚሰሩት መንገድ ይሄ ነው። ሁለተኛው አፍሌት ማርኬቲንግ ነው። አፍሌት ማርኬቲንግ ወይም ደግሞ አፍሌት ፕሮግራም ማለት አብዛኞቻችሁ እንደሚታውቁት በኮሚሽን ገንዘብ መስራት ማለት ነው። በኮሚሽን ገንዘብ እንድትሰሩ ቴሌግራም አዲስ አፍሌት ፕሮግራም የሚል ፊቸር ጨምሯል። ይህም ፊቸር ወደ ቻናላችሁ ገብታችሁ ፕሮፋይላችሁን በመንካት ቻናል ሴቲንግ የሚለውን ነክታችሁ መጨረሻ አካባቢ ታገኛላችሁ። ወይም ደግሞ ባላንስ ውስጥ ገብታችሁ እርኔት ታስክ የሚለውን ነክታችሁ ማግኘት ትችላላችሁ። እዚህ ጋር ከሚታያችሁ ፕሮግራሞች ውስጥ አንዱን ነክታችሁ እሱ የሚሰጣችሁ ሊንክ ከአሪፍ ማብራሪያ ጋር ክሊክ እንዲደረግ አድርጋችሁ ቻናላችሁ ላይ ፖስት ታደርጋላችሁ። ከዛ ክሊክ በተደረገ ቁጥር ወይም ደግሞ ክሊክ ባደረጉ ሰዎች ብዛት ኮሚሽን ይሰጣችኋል። ነገር ግን እዚህ ጋር ከምታገኙት አብዛኞቹ ስካመሮች ናቸው። ስለዚህ ያገኛችሁትን ሊንክ ቻናላችሁ ላይ ፖስት አታርጉ። ፖስት ከማድረጋችሁ በፊት ስለ ካምፓኒው ትክክለኛ መሆኑን ሪሰርች ማድረግ አለባችሁ። ይህን አፍሌት ፕሮግራም እንዴት እንደምትጠቀሙ፣ እንዴት ፖስት እንደምታደርጉ፣ ስካመሮችን ለመለየት ምን ማድረግ እንዳለባችሁ፣ እንዴት እንደምከፈላችሁ፣ የተከፈላችሁን ደግሞ እንዴት ዊዝድሮ ማድረግ እንደሚችሉ ሌላ ቪዲዮ ሰራላችኋለሁ። ያለ ምክንያት አይምሰላችሁ፣ የቻናል ይጠቅማችኋል ስላችሁ። ቴሌግራምን ተጠቅማችሁ ገንዘብ ከምሰሩበት መንገዶች መካከል ሁለተኛው አሁን ያያችሁት አፍሌት ፕሮግራም ነው። ሶስተኛው ደግሞ ቪአይፒ ቻናሎችን በመክፈት ነው። ማለትም ሰዎች ጆይን ማድረግ ሲፈልጉ ወይ ስታር ወይ ቶል ወይ በብር ከፍሎ እንዲገቡ የሚጠይቃቸውን ቻናል ከፍታችሁ ማስተዋወቅ ነው። ቪአይፒ ቻናል ከመክፈታችሁ በፊት ሌላ ሰው ጋር የሌለ እናንተ ብቻ አክሰስ ማድረግ የምትችሉ ወይም ደግሞ ክህሎታችሁን እናንተ ብቻ የምትችሉትን ነገር ሊኖራችሁ ይገባል። እንዲሁም ሰዎች ከፍለው ይማራሉ፣ ፋይሎች ከሆኑ ደግሞ ከፍለው ያወርዳሉ የምትሉትን ፋይል ወይም ደግሞ ኮርስ ነገር ታዘጋጃላችሁ። ከዛ ቻናሉን ከፍታችሁ ፋይል፣ ቪዲዮ ብቻ መሸጥ የምትፈልጉትን ነገር ቻናላችሁ ላይ በማስቀመጥ ሰዎች ጆይን እንዲያደርጉ ከጥሩ ማብራሪያ ጋር ፕሮሞት ታደርጋላችሁ። እዚህ ጋር ግን ለመሸጥ የፈለጋችሁት ነገር ሰው በጣም የሚፈልግ ነገር እና በቀላሉ የማይገኝ ነገር መሆን አለበት። ይህን ሰዎች ከፍለው እንዲገቡ ያስገድዳቸዋል። እንደዛ አይነት ነገር ካልሆነ ማንም ከፍሎ ጆይን አያደርግም። ማለትም እናንተ መሸጥ የፈለጋችሁት ነገር ሁሉም ሰው በቀላሉ ማግኘት የሚችል ነገር ከሆነ ከፍሎ አይገቡ። ይሄ ከስድስቱ ሶስተኛው ቴሌግራም ተጠቅማችሁ ገንዘብ በሚሰሩበት መንገድ ነው። አራተኛው ደግሞ ቻናላችሁ ላይ የሚገኘው መንበሩ ወይም ደግሞ ሰብስክራይበር ስታር እና የተለያዩ ጊፍቶችን በማግኘት ነው። ቲክቶክ ላይ ጊፍት እንደሚሰጠው ሁሉ ቻናላችሁ ላይ ፖስት የምታደርጉትን ነገር ከወደዱና ከተመቻቸው የተለያዩ ስታሮችን እና ጊፍቶችን ይሰጣችኋል። ያ የምሰጣቸውን ስታር አጠራቅማችሁ ወደ ገንዘብ መቀየር ትችላላችሁ። በዚህ እንኳን በቂ ገንዘብ ትሰራላችሁ ማለት ይከብዳል። ያን አይደለ አልፎ አልፎ ጊፍት የሚሰጡ ሰዎች ስለሚኖሩ ነው። አምስተኛው የተለያዩ ዲጂታል ፕሮዳክቶችን በመሸጥና ሰርቪሶችን በመስጠት ገንዘብ የሚታገኙበት ወይ ነው። እዚህ ጋር በዋናኝነት የሚያስፈልጋችሁ ችሎታ፣ እውቀትና ፈጠራ ነው። ለምሳሌ የተለያየ ኢቡክሶችን፣ ኮርሶችን፣ ቴምፕሌቶችን፣ በኤአይ ጀነሬት የተደረጉ ኮንተንቶችን ቴሌግራም ፕሪሚየም በማድረግ ብዙ ሌሎችም አሉ። ብቻ ሌሎች ሰዎች ማግኘት አይችሉም ወይም ደግሞ አክሰስ ማድረግ አይችሉም ብላችሁ የምታስቡትን ማንኛውም ነገር አቅርባችሁ መሸጥ ትችላላችሁ። ቅድም እንደነገርኳችሁ እነዚህን ዲጂታል ፕሮዳክቶችን ለመሸጥ የሰው ብዛት ብቻ ሳይሆን የሚያስፈልጋችሁ ችሎታ፣ እውቀትና ፈጠራ ወይም ደግሞ ክሬቲቪቲ ነው። አንድ እውነተኛ ምሳሌ እንገራችሁ። አብዛኞቹ ኤአይ ጀነሬት የሆኑ ኢቡክሶችን፣ ቻትቦቶችን፣ የኖሽን ቴምፕሌቶችን እና ሌሎችን እያዘጋጁ በመሸጥ በወር በትንሹ ከ100 እስከ $500 ይሰራሉ ወይም ደግሞ ያገኛሉ። ይህም ደግሞ ዲጂታል ፕሮዳክቶችን መሸጥ ምን ያህል ጥቅም እንዳለው ያሳያቸዋል። ዲጂታል ፕሮዳክት መሸጥ ላይ በሰፊ መስራት የምትፈልጉ ከሆነ ብዙ ፕሮሰሶች አለው። ስለሱ ሌላ ሰፋ ያለ ቪዲዮ ይሰራላችኋለሁ ለብቻው። አምስተኛው ይሄ ነው። ስድስተኛና የመጨረሻው ቴሌግራምን ተጠቅማችሁ ገንዘብ የሚሰሩበት መንገድ የቴሌግራም ቦት ቢዝነስን በመጠቀም ነው። የቴሌግራም ቦቶችን እያዘጋጁ መሸጥ ዝቅተኛ ደረጃ የተሰጠው ሜትድ ሆነዋል። ነጋዴዎችና ኮንተንት ክሬተሮች የሚከተሉትን ማድረግ የሚችሉ ቦቶችን ይፈልጋሉ። ኢቨን እኔ ራሴ እፈልጋለሁ። የመጀመሪያው የደንበኞችን ጥያቄ በራሱ የሚመልስ፣ ሁለተኛው ምርቶችን ሽጦ ክፍያ የሚወስድ፣ ሶስተኛው ያለ ሰው ጥረት ማህበረሰቡን በራሱ ኮንትሮል ማድረግ ወይም ደግሞ ማስተዳደር የሚችል። እነዚህንና የመሳሰሉ ሰርቪሶችን የሚያቀርቡ ቦቶች በጣም ተፈላጊዎች ናቸው። ብዙ ልጆች ቦቶችን እያዘጋጁ በመሸጥ በወር በትንሹ ከ100 እስከ $1000 ይሰራሉ። ለየት የሚያደርገው ደግሞ ይህን ቦት ለማዘጋጀት ምንም አይነት የኮዲንግ እውቀት አያስፈልጋችሁ። እንደነ መኒ ቦት እና ቦት ፋዘር ያሉትን ቱሎችን በመጠቀም ብቻ ክሬት ማድረግ ትችላላችሁ። ቦቱን ስታዘጋጁ የግድ በትዕዛዝ መሆን የለበትም። አዘጋጅታችሁ መሸጥ ትችላላችሁ። ምክንያቱም ሁሉንም ነገር ኤዲት ማድረግ ስለምትችሉ እና መግዛት የሚፈልግም ሰው አይተው የማያስፈልገውን እንድታወጣና የወደደውን እንድትሞላ ነገሮች ማስተካከል ስለምትችሉ ነው። ይህ ማለት ቦት አዘጋጅታችሁ መሸጥ በጣም አድቫንቴጅ ነው። እናም ስራችሁንም ያቀልላችኋል። ስለ ቦት አከፋፈት ሙሉ ቱቶሪያል የምትፈልጉ ከሆነ ኮመንት ላይ አሳውቁኝና የኮመንቶቹን ብዛት አይቼ ቪዲዮ ሰራላችኋለሁ። የጨረስን ይመስለኛል። ቦነሷ ቲፕ ትቀራለች። እስካሁን ከነጋ ቆይታችሁ ከሆነ ማንም የማይነግራችሁ ገንዘብ የሚያስገኝ ምስጢር ይሄ ነው። የቴሌግራም ቻናሎችን ፍሊፕ እያደረጋችሁ መሸጥ እንዴት እንደሆነ ልንገራችሁ። በመጀመሪያ የሆነ የቻናል ክፈቱና አሳድጉ። በፈለጋችሁት ኒች፣ በቴክ፣ በፋይናንስ፣ በሚም፣ በክሪፕቶ፣ በአካላዊ ብቃትና በሌሎች በምትፈልጉት ኒች ክፈቱና አሳድጉ። ቻናላችሁን ለማሳደግ ምን ማድረግ እንዳለባችሁ መግቢያ ላይ ነግሬያችኋለሁ። ከዛ ቫይራል የሆኑ ኮንቴንቶችን በማቅረብ እና የተለያዩ ጌባዎችን በመስጠት ኦዲየንሶቻችሁን ቢውልድ አድርጉ። ከዛ ቻናላችሁን ፈጣን ተከታዮች ለሚፈልጉ
ለምትፈልጉ ኮንተንት ክሬተሮች እና ነጋዴዎች ሽጡት። 10,000 ሜምበር ያለው የቴሌግራም ቻናል እንደ ኮንተንቱ በትንሹ ከ100 እስከ $300 መሸጥ ትችላላችሁ። ሌላኛው ፕሮ ቲፕ ደግሞ ገዢዎችን በፍጥነት ለማግኘት የቴሌግራም ቻናል ማርኬት ፕሌስ ግሩፕን ጆይን አድርጉ። አሁን ከነገርኳቸው ሜቶዶች ውስጥ መጀመሪያ የቱን ልትሞክሩ እንደሆነ ኮመንት ላይ አሳውቁኝ። ዛሬማ ኮመንት በኮመንት ነው። እሺ አሁንስ ቴሌግራምን ለምን እና እንዴት እየተጠቀማችሁ ነው? ሞር ቲፖችን በፍጥነት ለማግኘት ቴሌግራም ቻናላችንን ጆይን አድርጉ። ሊንኩ ዲስክሪፕሽን ላይ አስቀምጬላችኋለሁ። ወይም ደግሞ ኢቲ ሰክሰስ ዋን ብላችሁ ሰርች በማድረግ ማግኘት ትችላላችሁ። በቴሌግራም ገንዘብ እንደምትሰሩ ሁሉ በቲክቶክም ገንዘብ መስራት ከፈለጋችሁ 5 ኢትዮጵያ ውስጥ ቲክቶክ የምከፍልበትን መንገዶች እና ሌሎች ስለ ቲክቶክ በሰፊ ያወራሁበት ቪዲዮ ስክሪን ላይ ይመጣላችኋል። እሱን በመንካት ማየት ትችላላችሁ። ቪዲዮንም ከወደዳችሁ ላይክ አድርጉ። ይሄ ቻናል ይጠቅመኛል ብላችሁ የምታስቡ ከሆነ ሰብስክራይብ አድርጉ። በየጊዜው አዳዲስ ቪዲዮዎች ሲለቀቅ ኖቲፊኬሽን እንዲደርሳችሁ የቤል አይኮኗን ኦል ላይ አድርጉ። በሌላ ገራሚ ቪዲዮ